በዩቲዩብ አውቶሜሽን በወር ከ$40,000 በላይ መስራት እንደምትችሉ ታውቃላችሁ? ይህንን ቻናል ተመልከቱ። ቲዩቶሪያል የሚሰጠው ስለ ቢዝነስ ግን በወር ከ$40,000 በላይ ዶላሮችን ያገኛል። ይህንን ተመልከቱ። $3,000 ይህንን ቢያንስ $10,000 በወር ተመልከቱ። ይህንን ደግሞ 11 ይህን $114,000 ሰርቷል። በዩቲዩብ አውቶሜሽን ብቻ አስቡት። ይሄን ገንዘብ የምትሰሩት ፊታችሁን ሳታሳዩ ብቻ ነው። በተጨማሪ ደግሞ እነዚህን ቻናሎች ተመልከቷቸው። The sky fractures at dawn. Above a dying ocean, the clouds tear open like scorched metal, spilling arcs of electric blue light across a city of shattered spires. Gravity stutters. Buildings groan. Sirens die mid-screen. እንግዲህ አሁን ያያችሁት በሙሉ እንዳለ በኤአይ በስልኬ እና በነፃ እንግዲህ ልክ እንደዚህ አይነት ቪዲዮ ሰርታችሁ አድ አካውንት ከፍታችሁ ዩቲዩብ አውቶሜሽን መጀመር ለምትፈልጉ ልጆች ከዚህ በላይ የትም ቦታ ሄዳችሁ ምንም አይነት እውቀት ልታገኙ አትችሉም ማለት ነው። ስለዚህ አሁን ቀጥታ ቻናሉን ሰብስክራይብ አድርጉ፣ ላይክ፣ ኮሜንት ጻፉ። ለሌላ እንዲደርስ ደግሞ ለጓደኞቻችሁ ሼር አድርጉ። ቀጥታ ወደ ቪዲዮ። መጀመሪያ ምንድነው የምናደርገው? የምንጽፈውን የስክሪፕት ፕሮምፕት እኔ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ሴሌክት እናደርግና ወደ ቻት ጂፒቲ እንሄዳለን። ከዛ በኋላ ኮፒ ያደረግነውን ፔስት እናደርጋለን። ከዛ በኋላ ቻት ጂፒቲ ይሄን የመሰለ ስቶሪ ቴሊንግ የሆነ አሪፍ ስክሪፕት ያዘጋጅልናል ማለት ነው። ከዛ በኋላ እያንዳንዱን አንድ በአንድ ሴሌክት እያደረግን ከዛ በኋላ ቮይስ ኦቨር ወደምንሰራው አፕሊኬሽን ሄደን ኮፒ እናደርጋለን ማለት ነው። ቮይስ ኦቨር ደግሞ የምንሰራው በስፒችማ የሚባል አንድ አሪፍ በነፃ ሁሉንም ነገር በነፃ ከ200 በላይ ሰዎች ያሉበት እንትን ነው እና በጣም አሪፍ ነው። እሱን እንጠቀማለን ማለት ነው። እሱን ለመጠቀም ደግሞ ፓስወርድ ይጠይቃችኋል። እዛ የሚመጡትን ፓስወርዶች በራሳችሁ እያስገባችሁ መጠቀም ትችላላችሁ። ከዛም ወደ ታች ስታደርጉ ቮይስ ያስመርጣችኋል። እናንተ የፈለጋችሁትን ቮይስ የወደዳችሁትን ከስቶሪ ቴሊንግ ከእናንተ ስቶሪ ጋር የሚሄደውን ሴሌክት ታደርጉና ጄኔሬት የሚለውን ታደርጋላችሁ። እዛም ፕሮሰሲንግ ያደርጋል። ይሄን ይመስላል ማለት ነው። The sky fractures at dawn. Above a dying ocean, the clouds tear open like scorched metal, spilling arcs of electric blue light across a city of shattered spires. Gravity forces its way through. እንግዲህ እንዳያችሁት ነው የምንፈልገውን ያህል ሰርቶልናል ማለት ነው። ከዛ በኋላ ዳውንሎድ የሚለውን ነካና ዳውንሎድ እናደርጋለን። ከዛ ኔክስት ስክሪፕት እናመጣና ኮፒ አድርገን ፔስት እናደርጋለን፣ ጀነሬት እናደርጋለን። ከዛም በተመሳሳይ መሆን አለበት ማለት በተመሳሳይ ስክሪፕት መሆን አለበት። ከዛ ኔክስቱን ቀጣዩን እናመጣና ሌላኛውንም ሶስተኛውንም ሴሌክት አድርገን ኮፒ አድርገን ከዛ በኋላ ፔስት እናደርጋለን። ከዛ በኋላ ፋይናል ሪዛልቱ ይሄን ይመስላል ማለት ነው። ሁሉንም እንደዛ አድርገን ሴሌክት አድርገን ቮይሱን ከሰራን በኋላ ከጨረስን በኋላ ቮይሶቹን ዳውንሎድ ካደረግን በኋላ ሰከንድ የምንሄደው በዛ በስክሪፕቱ መሰረት ቪዥዋል ወይም ደግሞ ኢሜጅ ፕሮምፕት እንዲሰጠን ቻት ጂፒቲን እንጠይቀዋለን። ከዛ በኋላ አሪፍ የሆኑትን ኢሜጅ ፕሮምፕቶች ቻት ጂፒቲ ጀነሬት ያደርግልናል ማለት ነው። አሁን እዚች ጋር 24 ሃይ ዲቴል እና ሲኒማቲክ የሆነ ኢሜጅ ፕሮምፕት ነው ያዘዝነው። ከዛ በኋላ እንደፈለግነው አይነት የሆነ ጀነሬት ያደርግልናል ማለት ነው። እንግዲህ ይሄን ይመስላል 24ቱንም ኢሜጅ ፕሮምፕቶች ሰጥቶኛል። ከዛ በኋላ እያንዳንዱን ሴሌክት እያደረግን አንድ አፕሊኬሽን አለ ግሮክ የሚባል ወደዛ እንሄዳለን። ከዛ በኋላ እዛ ሴሌክት ያደረግነውን ኢሜጅ ፕሮምፕት ፔስት እናደርጋለን። አሪፍ የሆነ ኢሜጅ ክሬት ያደርግልናል ማለት ነው። ግሮክ ደግሞ እንደምታዩት ይሄን ይመስላል። ኢሜጅ ሰጠን። የሚገርም ነው። በጣም ሪያሊቲ ያለው ሲኒማቲክ ነው እና በኋላ የፈለግነውን ከዚህ አትራክት ያደረገንን ያቺ ፕላስ ምልክቷን የነካን ወደ ቪዲዮ መቀየር እንችላለን ማለት ነው። እያንዳንዱ ቪዲዮ ጀነሬት የሚያደርግልን የ6 ሰከንድ ቪዲዮ ነው እና ኔክስቱንም ሴሌክት አድርገን
መተን ፔስት እንለዋለን። ከዛ በኋላ እንደምታዩት ነው። ይኸው ቪዲዮን ጀነሬት እያደረገ ነው። ቪዲዮ የ6 ሰከንድ ቪዲዮ ነው። በጣም ሪያሊስቲክ ነው እንደምታዩት ነው። ከዛ ሁለተኛውን ደግሞ የሁለተኛውን ኢሜጅ ይኸው ከታች ጀነሬት አድርጎልናል። እኛ የፈለግነውን ከስቶሪው ጋር የሚሄደውን አንዱን ሴሌክት አድርገን ወደ ቪዲዮ ጀነሬት እንዲያደርግልን እንጠይቀዋለን። ከዛ በኋላ ሶስተኛውንም እናመጣና ልክ እንደዛው ሴሌክት ኮፒ አድርገን እዚህ ፔስት እናደርጋለን። ከዛ በኋላ የምንፈልገውን ኢሜጅ ጀነሬት ያደርግልናል ማለት ነው። እንደምትመለከቱት ነው እንግዲህ በጣም ሪያሊስቲክ የሆነ በቀላል መንገድ በነፃ አንሊሚትድ የሆነ ነው። እንግዲህ እስካሁን እየሰጠን ያለው እንደምታዩት ነው። በጣም ሪያሊስቲክ የሆነ አንሊሚትድ ምንም 5 ሳንቲም ሳናወጣ እንግዲህ ክሬት እያደረግን ያለነው። አሁን እናንተም ከየቤታችሁ ሆናችሁ እንደዚህ በቀላሉ በስልካችሁ ብቻ ጀነሬት እያደረጋችሁ ወደ ቪዲዮ የቀየራችሁ ዩቲዩብ ላይ ገንዘብ መስራት ትችላላችሁ። እንግዲህ ከዚህ በላይ ምንም አይነት ነገር ሊመጣላችሁ አይችልም ማለት ነው። እንግዲህ ይኸው እንደምታዩት ነው። እንግዲህ ይኸውና ኢሜጁን ወደ ቪዲዮ ቀየረልን። የምንፈልገውን ቮይስ አገኘን። ሌላ ምን ትጠብቃላችሁ? እሺ ምን ትጠብቃላችሁ? ቤተሰብ አሁን ከኛ ስንፍና በስተቀር ምንም እኮ አሁን ሁሉም ነገር እጃችን ላይ ነው። አሁን መስራት ብቻ። እሺ አሁን ይኸው ጀነሬት ያደረግነውን ይኸው 22ኛውን ኮፒ አድርገን እሺ ፔስት እንለዋለን። ቪዲዮን መጠየቅ ትችላላችሁ። ካልፈለጋችሁ ደግሞ ኢሜጅ ጠይቃችሁ የጠየቃችሁትን ኢሜጅ የመጣውን ኢሜጅ ወደ ቪዲዮ መቀየር ትችላላችሁ። ይኸው እንደምታዩት ነው እንግዲህ 24ቱም አሁን 24ቱንም ጀነሬት አድርገናል። ከዛ በኋላ አሁን ቀጣይ ይኸው እንደምታዩት ነው ዳውንሎድ እየሆነ ነው፣ ጀነሬት እያደረገ ነው። እንግዲህ እነዚህን ይመስላሉ። በጣም ሪያሊስቲክ ነው። ቀጥታ ከስክሪፕታችን ጋር በጣም ግንኙነት ያላቸውን ቪዲዮዎች ነው እንግዲህ ጀነሬት ያደረግነው። ይኸው እንደምታዩት ነው። ከዚህ በላይ ምንም ማስረጃ ሊመጣላችሁ አይችልም። እንግዲህ ይሄን የሚመስሉ 24 ኢሜጆች ጀነሬት አድርገናል። ይኸው ሪያሊስቲክ በቃ መሬት ላይ ያለ እውነታ ይመስላል። ታውቃላችሁ በቃ ከዚህ ውጪ ምንም በቃ ኤቪደንስ ሊሰጣችሁ አልችልም። በነፃ ነው፣ ሁሉንም ነገር በነፃ ነው ጀነሬት የምታደርጉት። ስክሪፕቱ የሚሰጣችሁ ቻት ጂፒቲ ነው። ኢሜጅ ፕሮምፕት የሚሰጣችሁ ኢሜጁን ደግሞ ወደ ቪዲዮ የሚቀይርላችሁ በነፃ ነው። ምንም ገንዘብ አታውጡበትም። ስለዚህ ቤተሰብ በቃ አያችሁ፣ ይሄው ተመልከቱ። ይሄን የመሰለ ቪዲዮ እንግዲህ አሁን ይሄን የመሰለ ኢሜጅ እና ቪዲዮ ክሬት አድርገናል። እንግዲህ ይሄ ቻናል ሰፖርት አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ለወዳጆቻችሁ ሼር አድርጉ፣ ላይክ አድርጉ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ በኮሜንት ላይ መጻፍ ትችላላችሁ። በማንኛውም ሰዓት እኔ እመልስላችኋለሁ ማለት ነው። እንግዲህ ቀጥታ ወደ ካፕካት እንሄዳለን። ካፕካት ላይ ነው ኤዲት የምናደርገው። ሁሉንም ጀነሬት ያደረግነው ቪዲዮዎች ሴሌክት እናደርጋለን። እዛን ሴሌክት ካደረግን በኋላ አድ እናደርጋለን። አስፔክት ሬሾአችንን የዩቲዩብ ሎንግ ቪዲዮ ስለሆነ 16:9 የሚለውን እንነካለን። እዛን ይሄን ይመስላል። ከዛም በኋላ እያንዳንዱን ዙም አውት እያደረግን እንዲህ እንደምታዩት ዙም አውት እያደረግን እናስተካክላለን።
ቪዲዮዎቹን እያንዳንዱን ዙም አውት እያደረግን እናስተካክላቸዋለን። ከዛ በኋላ እያንዳንዱን ዙም አውት አድርገን ከጨረስን በኋላ ከዛ በኋላ ትራንዝሌሽን እንትን ለማለት ትራንዝሌሽን የሚለውን ለመቀየር ስሙዝ ለማድረግ እኔ የሚፈልገው ኦቨርሌይ ነው። ኦቨርሌይ በጣም አሪፍ ነው። ሚክስ አለ። ሚክስን አፕላይ ቱ ኦል የሚለውን በሁሉም ላይ አድ እንዲያደርግ አፕላይ ቱ ኦል የሚለውን ነካለን። ከዛ በኋላ ይህን በመሰለ ሁኔታ ስሙዝ ያደርገዋል ማለት ነው። ተመልካቹ በጣም እንዲመለከት እንደዚህ ባለ ሁኔታ ያደርገዋል ማለት ነው። ከዛ በኋላ ቅድም ጄኔሬት ያደረግነውን ቮይሶች ፋይላችን ውስጥ እናመጣለን። ሁሉንም ከፋይላችን ውስጥ አምጥተን አድ እናደርጋለን በእንደዚህ አይነት መልኩ። ከዛ በኋላ ቀጣይ ካፕሽን ጀነሬት እናደርግለታለን። ካፕሽኑን እንግዲህ አሁን ጀነሬት እያደረገልን ነው። Streets flood with fleeing shadows as shock waves hammer the ground. The invading structure responds instantly, unfolding into a vast lattice of rotating rings. Each rotation strips power from the city, lights flickering out block by block, life drained in silent, merciless waves. The ocean begins to pull. ይህ እንደምታዩት ነው። ጀነሬት አድርጎ ጨርሶታል ካፕሽኑን። ከዛን ስታይል የሚለውን ነክተን እንቀይራለን ማለት ነው። ከዛን የሚመቸኝ ክላሲክ የሚለው ጋር ነው። ክላሲክ የሚለው ላይ 4/5 ላይ ያለው ይመቸኛል በጣም። እሱን ሴሌክት እናደርጋለን። ከዛ በኋላ ይሄው እንደምታዩት በሚያምር ሁኔታ ጀነሬት አድርጎልኛል ማለት ነው። Above a dying ocean, the clouds tear open like scorched metal, spilling arcs of electric blue light across a city of shattered spires. Gravity stutters, buildings groan, sirens die mid-scream as the air itself seems to recoil. From the rupture in the sky, something enormous. እንግዲህ እንዳያችሁት ነው ካፕሽኑን ጀነሬት አድርጎ ጨርሰናል። ከዛ በኋላ ቀጥታ ወደ ቻትጂፒቲ እንመለስና ከዚህ ስትሪ ጋር ወይም ከዚህ ስቶሪ ጋር የሚሄድ ሙዚክ ፕሮምፕት ስጠን ብለን እንጽፍለታለን ማለት ነው። እንደዚህ አይነት መልኩ እኔ ከታች ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ። እናንተ ከዛ እየወሰዳችሁ መጠቀም ትችላላችሁ። ምንለዋለን ዋን ሙዚክ ክላሲካል ፕሮምፕት ጊቭ ኢን ዲስ ቪዲዮ እሱ ነው። ኤአይ ብለን ሰርች ስናደርግ እሱ ይሄን የመሰለ አሪፍ ሲኒማቲክ ክላሲካል የሆነ ፕሮምፕት ይሰጠናል ማለት ነው። ከና ስታይል ታጉ ማለት ነው። ይሄው እንደምታዩት እዛም ወደ እሱ ነው ኤአይ እንሂድና እሱንም ከታች ዲስክሪፕሽን ቦክስ ውስጥ አስገባላችኋለሁ። እሱ ነው ኤአይ እንሂድና ኮፒ አድርገን ፔስት እናደርግና ክሬት የሚለውን እንነካለን ማለት ነው። ከዛ በኋላ ይሄን የመሰለ ኦዲዮ ጀነሬት ያደርግልናል ማለት ነው። ጀነሬት እያደረገልን ነው። ከዛን ጀነሬት አድርጎ አሁን ጨርሶ ይሄን ይመስላል ማለት ነው ፋይናሉ። ከዛን ኔክስት የምናደርገው ኦዲዮውን ዳውንሎድ እናደርጋለን። እሱ ነው ኤአይ ጀነሬት ያደረግነውን ኦዲዮ ዳውንሎድ ወደ ፋይላችን ዳውንሎድ ካደረግን በኋላ ከዛ በኋላ ዳውንሎድ ካደረግን በኋላ ኦዲያችንን ከፋይላችን ወደ ካፕካት ኤዲት እያደረግን ወደ ነበረው ኢምፖርት እናደርጋለን።
ኢምፖርት እናደርጋለን። እንግዲህ ኢምፖርት አድርገን ጨርሰናል። ከዛም Sky fractures at dawn. Above a dying ocean, the clouds tear open like scorched metal, spilling arcs of electric blue light across a city of shattered spires. Gravity stutters. Buildings groan. Sirens die mid-scream as the air itself seems to recoil. From the rupture in the sky, something in North spawns instantly, unfolding. 180 ማለት 1080p በሚል አድርገን ኤክስፖርት እናደርጋለን ማለት ነው ወደ ፋይላችን። እንደምታዩት አሁን ኤክስፖርት እያደረገ ነው። የቻናላችን ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ሌላ እንደዚህ አይነት ጠቃሚ ቪዲዮዎች ስንለቅ እንዲደርሳችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር አድርጉ ቪዲዮ። እንግዲህ እንደምታዩት ነው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳይረሳ። ኮሜንት መጠየቅ የምትፈልጉት ነገር ካለ ጠይቁ፣ ለማለት ዝግጁ ነን እና ይሄን የመሰለ ቪዲዮ ክሬት አድርገናል። ቀጣይ የሚቀረን ወደ ዩቲዩብ ፖስት ማድረግ ነው ማለት ነው። ቀጣይ ያሉትን ስቴፖች ይሰራልን የምትሉ ከሆነ ኮሜንት ላይ 8 ቁጥር በመጻፍ ምላሻችሁ መመለስ ትችላላችሁ።